በትክክለኛ መንገድ ለዚች ልጅ መንገድ የከፈተላት አደሬን እንድትሰድብ ያደረጋት እነዚህ ልጆች ናቸው። አዳምጧቸው። በዛ አካባቢ አንዳንድ ሰው ሐሺሽ የሚሸጥ በቃ የተግማማ ነበር። የተግማማ አዚዘ ቆመስቲ በቤቶ ገይወልድ የሚቆም ስላል ሐሊ እስቲ ተመልከቱ። ትንሽም አያፍርም። ሐረር ከተማ ላይ ቤት የት ቦታ ነው ሐሺሽ የሚሸጠው? የተግማማ የሚለው እማያምር እያሉ የሚሳደቡት ከነሱ ነው። እቺ ልጅ ስድብ የተማረችው እነሱ ባይሰድቡ እቺም አትሳደብም ነበር። እስቲ ቀጥይ ምን እንደምትይ እንስማሽ። አንቺ አታጭበርብሩ። ማጭበርበር የለመድነው በሚኒሊክ ጊዜ ነው። ቀጥይ ያሉ ባልታሽን እስቲ እንስማው። እኔ የጠየቅኩት ሐረሪ የሚባል ብሔረሰብ ካለ አሳዩኝ እንጂ ሪቻርድ በርተን ስለ ሐረር 10 ቀን ቆይታ ስለነበረው በጀጎል ግንብ ውስጥ ስለጻፈው ስለ ሐረር ከተማ አይደለም። አንቺ እንዳልሽው ሪቻርድስ በ10 ቀን ውስጥ በጻፈው መጽሐፍ አልሽ። አንደኛ ነገር ታሪክ እንደማታውቂ እዚህ ላይ ልንገርሽ። በ10 ቀን ውስጥ የሚጻፍ መጽሐፍ የለም። ታሪክን መጽሐፍ አትችይም። ሐሳብም አይመጣልሽም። ከየት እንዳመጣሽው ይሄን አንቺ ነሽ የምታውቂው። ሁለተኛ ነገር ይሄ ሪቻርድስ 1854 ላይ ነው ኢትዮጵያ የገባው። እሱም እየፈራ ኢትዮጵያ ሲገባ ለመጀመሪያ ጊዜ ክርስቲያን ሐረር ላይ የገባው ሪቻርድስ ነው። ታዲያ አንቺ በጣም ላኪ ነሽ እኮ ክርስቲያን ሆነሽ በዛን ሰዓት ላይ ኢትዮጵያ መኖርሽ። እሱ በመግባቱ ነው ላንቺን በር የተከፈተው። ዛሬ አንቺ ኢትዮጵያን የምትሰጂው። ታሪክ እንደዛ አይነገርም። ገባሽ? ማንም ክርስቲያን በዛን ሰዓት ላይ መኖር መግባት አይችልም ነበር። እድለኛ ነሽ አንቺ እዛ በመኖርሽ። ሁለተኛ ነገር ሐረሪ ብሎ የጻፈው መጽሐፍ አልሽ። ስህተትሽን ደግሞ ልንገርሽ። ሐረሪ ሁለተኛ ስሟ ምንድን ነው? ኢትዮጵያ ነች። ኢትዮጵያ ውስጥ ነው ሐረር ያለችው። ሐረሪ ብቻ ካልሽ ዚምባብዌ ዋና ከተማው ሐረሪ ነው። ስለ ሐረር ነው የምታወሪው ወይ ስለ ሐረሪ ነው የምታወሪው? ታሪክ እንደማታውቂ እዚህ ላይ ማወቅ አለብሽ። እስቲ ቀጥይና ተመልሰን እንመጣለን እንደምትይ። ስለ ሐረር ከተማ አያገባኝም። ሐረሪ ብለህ ብሔረሰብ የፈጠርከው አንተ ነህ። መልሰ ደግሞ ኮመንት ላይ ማንኛውም ሰው ሐረር ተወልዶ ያደገ ሐረሪ የሚባል የብሔር ስታተስ ይሰጠዋል የሚል ኮመንት አይቻለሁ። እንደዛ ከሆነ ታዲያ ሐረሪ ብሔራዊ ሊግ ካለ ሐረሪ የማይመርጥበት የማይመረጥበት 14 አባላት ያሉት የሐረሪ ጉባኤ ለምንድን ነው ያስፈልገው? ሌላ ስህተትሽን ይሄ ስጀምሪው ስለ ሐረሪ ስለ አደሬዎች ታሪክ ነው የጀመርሽው። ዘለልሽና ደግሞ ፖለቲካ ውስጥ ገባሽ። ራስሽን ለምን ኮንፊውዝ ታደርጊያለሽ? ስለ ሐረሪ ማወቅ ከፈለግሽ ስለ ሐረር ብቻ ነው ማወቅ ያለብሽ። ግን አንቺ በደረሰብሽ በደል አባት ባጠፋው ልጅ ጥፋተኛ አይሆንም። አባት ባጠፋው ልጅ አይቀጣም። ይሄን ማወቅ አለብሽ አንቺ መጀመሪያ። አንቺ እልህ ተያይዘሻል። የደረሰብሽን በደል አንቺ ታውቂዋለሽ፣ የሚያውቀውም ያውቀዋል። ታዲያ ያ የደረሰብሽን ነው እኮ እልህ አደሬ የምትይው። ብታቆሚው በጣም ጥሩ ነው። ይሄንን ነገሩና ሐረሪ ማለት ራሱን የቻለ ብሔር ካልሆነ የሐረሪ ጉባኤ ተብሎ ለምንድን ነው ያስፈልገው? እናንተ ሐረሪ ራሳችሁን ብላችሁ የምትጠሩ ዲቃላ ብላችሁ የምታገሏቸው አንድ አይነት ናችሁ ሁለታችሁም። የሚገርም ነው። ሌባ ካላልሽው ሌብነቱን አያውቅም። ሌባ ራሱ ደግሞ ሁሉም ሰው ሌባ ነው የሚመስለው፣ ምክንያቱም ስለሚሰርቅ። አንቺ ዲቃላ የምትይው ማን እንደሆነ ዲቃላው ነው የሚያውቀው። አትሳደቢ፣ ስድብሽን አቁሚ። ጥሩ ሴት ሆነሽ ብትኖሪ ለአንቺ ጥሩ ነው።